መልካም እንግዲህ የባሪያው ፖድካስት ተከታታዮች እንኳን በሰላም መጣችሁ እያልኩኝ እኔ እንግዲህ የዚህ ፕሮግራም መሪ አስተናጋጃችሁ እንዲሁም ደግሞ ሀሳቡን ተቀብዬ ወደ እናንተ ማደርስላችሁ የእግዚአብሔር ልጅ ሲሆን በስሬም ደግሞ ባሪያ በመሆኔ የልጅ ባሪያ በሚለው ስሜ እንደምታወቅ እንግዲህ በቁጥር 1 ላይ ጠቅሻለሁ። አሁን ግን ያለነው እንግዲህ ቁጥር 2 ላይ ነው። ይህም ሀሳብ እግዚአብሔርን መውደድ ይቻላል ወይ የሚለው ላይ ነው ያለነው። እንግዲህ ወንድም እህቶቼ ቁጥር 1ን ሳትሰሙ ወደ 2 መምጣት በእውነት አግባብ አይደለም። እንግዲህ ዲፕሎም ሳይያዝ ዲግሪ አያዝም፣ ዲግሪ ሳይጫን ማስተርስ እንደማይያዝ እባካችሁን ቁጥር 1ን ስሙ ትላለሁ። ዋና ሀሳቡ እዛ ላይ ስላለ ያንን ሀሳብ ከያዛችሁ በኋላ እንግዲህ ወደ 2 ብትመጡ ደግሞ መልካም ነው። የመጨረሻውን ሀሳብ እንግዲህ ለመናገር ያህል ስለ እግዚአብሔርን ስለ መውደድ እያወራን ነው። እንዳንወደው ከሚያደርገን አንደኛውና ቁጥር 1 ዋነኛው ሀሳብ እንግዲህ ኃጢአት የምትለው ሀሳብ እንደሆነ ኃጢአትን በደንብ ለማየት ሞክረናል። ኃጢአት በራሱ ምን ማለት ነው የሚለውን ትርጓሜ በቀላሉ ለመረዳት እንዲያስችለን ማብራሪያ ሰጥተነዋል። እንግዲህ የኃጢአት ማብራሪያው በአጭሩና በቀላሉ ኃጢአት ማለት እግዚአብሔር አምላክ አታድርጉ የሚለውን እንግዲህ ትእዛዝ አለመፈጸም ሲሆን ይህ በቀላሉ ስናየው ለምሳሌ አትሳረብ፣ አትዋሽ፣ አትስረቅ፣ አትግደል የተባለውን ማንኛውንም ከእግዚአብሔር አፍ የወጣ ትእዛዝ እምቢ ስንል ወይ ስናደርገው አልታዘዝ ነው። ይህ አለመታዘዝ በትርጓሜው ኃጢአት ይባላል ማለት ነው። ስለዚህ በጣም በቀላሉ ልናየው የምንችለው ነገር ነው። እንግዲህ ይህንን ነገር በአዳም እና ሔዋን ኃጢአት መሰረት በልባችን ውስጥ ተተክሎ አብሮን ያለ ነገር ሲሆን አንዳንድ ጊዜ እግዚአብሔርን እንኳን ለመበደል ፈልገን ሳይሆን እንደው ውስጣችን ባለው ማንነታችን ሰው ሲናደድ ንዴቱን ለመግለጽ እንደሚሳደብ እንደሚጮህ ይህ በውስጣችን ያለ ማንነት ለሚደርስብን ከውጫዊ አካል በሚመጣብን ነገር የምንሰጣቸው ምላሾች ሊሆኑ እንደሚችሉ አይተናል። ኃጢአታዊ አመላለሳችን እና ይህ አመላለስ እንግዲህ ፈቅደን ፈልገን እግዚአብሔርን ለመበደል ፈልገን የምንወደውን አምላካችንን ወይም ለመውደድ እየሞከርን ያለውን አምላካችንን ለመበደል የምናደርገው ነገር እንዳልሆነ እንግዲህ የታወቀ ነው። ነገር ግን እግዚአብሔር ራሱ ካረዳን ከዚህ ማንነት ልንወጣ እንደማንችል የታወቀ ነው። እንደውም ብዙ አስተማሪዎች፣ መምህራን፣ አዋቂዎች፣ ፈላስፋዎች፣ የመጽሐፍ ቅዱስም አጥኚዎች እንደሚናገሩት ሰው ልጅ ኃጢአትን ሳይሰራ በምድር ላይ ሊኖር እንደማይችል ይናገራሉ። እውነት በተወሰነ እውነት ቢኖራቸውም ያው ሙሉ ለሙሉ ላንቀበለው እንችላለን። ምክንያቱም የእግዚአብሔር ቃል ስለማይቀበለው ነው። ይህም ምንድነው? ማንም ሰው እንግዲህ በራሱ ኃጢአት የለብኝም ቢል ራሱን እየካደ እንደሆነ የእግዚአብሔር ቃል ይናገራል። እያሳተ እንደሆነ እግዚአብሔርንም ውሸታም ያስብላል ይላል እና እውነት ነው። ኃጢአተኞች ነን። ኃጢአትም ስለሰራን ነው የእግዚአብሔር ልጅ ኢየሱስ ክርስቶስ ወደ ምድር መጥቶ ለእኛ ኃጢአት ሲል በመስቀል ላይ የተሰቀለው። ነገር ግን ተሰቅሎ ከተነሳ በኋላ እንግዲህ እኛን ኃጢአት ይቅር አስብሏል። ነገር ግን በዚህ ኃጢአት ውስጥ ዛሬም ተዘፍቀን እየኖርን ነው። ይህ ደግሞ የእግዚአብሔር ፈቃድ ነው ወይ ብለን ብንጠይቅ አይደለም። እግዚአብሔር ልጁን የላከበት ሌላኛው ምክንያት ሲናገር እኛን ለመቀየር እኔን ምሰሉ የሚለውን የመምሰል ትምህርቱን ነው እንግዲህ በምድር ላይ ሲያመላልስና ሲያስተምር የነበረው በምድር ላይ በነበረበት ጊዜ። በዚህም ነው ሐዋርያቶቹ እንግዲህ እንደነ ጴጥሮስ በጣም ካጂ ሐሰተኛ የነበሩ ሰዎችን ቀይሮ ለክርስቶስ ሟች ደፋር ያደረገ ክርስቶስን የካዱ ነገር ግን ክርስቶስ ከቀየራቸው በኋላ ለክርስቶስ ደፋር የሆኑ ሟች የሆኑ ሰዎችን አበጅቶ እነኛ ሐዋርያቶች በሙሉ ከዮሐንስ በስተቀር እሱም ተሞክሮ ስላልሞተ ነው በሙሉ እንግዲህ አንገታቸው ተቀልቶ የሞቱ ናቸው። እነኚህ ሰዎች እንግዲህ እዚህ ደረጃ ያደረሳቸው መቀየራቸው ነው። ስለዚህ ዛሬ እኛንም የሚያስተምሩን ትምህርት እንድንቀየር ነው። መቀየር እንደሚቻል ነው እያስተማሩን ያሉት። እንግዲህ በጣም ደስ የሚለኝ ቃል አለ ስለ ኃጢአት ሲናገር። እንግዲህ ዳዊት በጣም በሚገርም ሁኔታ ስለ ኃጢአት ይናገራል። ኃጢአትን በጣም የሚጠላ ሰው ነው እና ዳዊት ሲናገር ምን ይላል?
መዝሙር 5:4 ላይ እንዲህ ይላል፣ አንተ በደልን የማትወድ አምላክ ነህና ይላል። ስለ እግዚአብሔር ሲገልጥ እግዚአብሔር ምን ያህል በደልን እንደማይወድ፣ ክፉ ከአንተ ጋር አያድርም ይላል። እውነት ነው፣ ክፉ ከእግዚአብሔር ጋር አያድርም። ስለዚህ ኃጢአት እየሰራን ከእግዚአብሔር ጋር ያለንን ሕይወት በእውነት በጠበቀ መንገድ ልንገልጠው እንደማንችል ያሳየናል። ምን ያህል እግዚአብሔር የኃጢአት ተቃዋሚ ስለሆነ ነው። ነገር ግን ይህ ማለት እግዚአብሔር ካረዳን እኛ ራሳችን ኃጢአትን ልናስወግደው እንደማንችል የእግዚአብሔር ቃል ይህንንም ደግሞ ይናገራል። ነገር ግን ማንም ሰው ይላል መጀመሪያ ትዕቢተኛ የሆነን ሰው እንደሚቃወም እየተናገረ ነገር ግን ይላል ትሁት ለሆነ ግን ጸጋዬን እሰጣለሁ ይላል። እንግዲህ ጸጋንም አይተናል ባለፈው። ጸጋ ማለት ማስቻል ነው ወይም ፓወር ነው፣ የእግዚአብሔር ኃይል ነው። ስለዚህ እግዚአብሔር ኃይሉን እንደሚሰጠን ቃል ኪዳን ገብቶልናል። ኃይሉን ይሰጠናል። እኛ ትሁት ሆነን እግዚአብሔር ፊት ቀርበን ጌታ ሆይ እባክህ ይቅር በለን፣ ይህንን ኃጢአት ከኛ ውሰድ ስንለው ማንኛውም ያስቸገራችሁ ኃጢአት ካለ እግዚአብሔር ይወስደዋል ማለት ነው። በጣም የሚገርመኝ አንዳንድ ጊዜ ሰዎች ያለ ኃጢአት እኮ መኖር እንዴት እንችላለን በሚሉበት ጊዜ የምሰጣቸው መልስ ምክንያቱም እግዚአብሔር እንግዲህ ከባድ የምትሉትን ኃጢአት በሕይወታችሁ ካስወገደ በእኔ ሕይወት ውስጥ አስወግዷል። ከባድ የሚለውን ሜይ ቢ አዲክሽኖችን በሰው ሕይወት እንግዲህ ከባድ የምንለው ወይ ድራግ ሊሆን ይችላል። ከባባድ የሆኑ ነገሮች በሰው ሕይወት ውስጥ ሴሰኝነት ሊሆን ይችላል፣ መጠጥ ሊሆን ይችላል። እነኚህ በክርስቲያኑ ህብረተሰብ ዘንድ የሚያስብሉ እንደው እግዚአብሔር ከዚህ ሲጠብቀኝ የሚያስብሉ ኃጢአቶች፣ ሰው መግደልም ሊሆን ይችላል። እነኝህን ኃጢአቶች እግዚአብሔር ከሰው ልጅ ሊያስወግድ ከቻለ በእኛ ዘንድ ቀላል የምንለው ለምሳሌ ሰው ማማት ወይ መሳደብ ቀላል የምንላቸው ነገር እንዴት ያቅተዋል? ስለዚህ ማንኛውንም ኃጢአት ከኛ ውስጥ ሊያስወግድ ይችላል። ያ ማለት ግን ሰው ልጅ ሊሳሳት አይችልም ማለትን አያሳይም። ሰው ልጅ ሙሉ ለሙሉ ወደ ክርስቶስ ማንነት እስከሚመስል ድረስ የመሳሳት ባህሪ በሰው ውስጥ ሊታይ ይችላል። ለዚህም ነው ያ በሚሆን ጊዜ ተሳስታችሁ በዓመታት ውስጥ ተሳስታችሁ እንደው ድንገት ብትሳደቡ ወይ ብትዋሹ ወይ ማንኛውንም ብታሙ ማንኛውንም ኃጢአት ውስጥ ብትገቡ እግዚአብሔር ለኛ በእግዚአብሔር ዘንድ ቆሞ ለኛ ጠበቃ እንዳለን እንግዲህ አንደኛ ዮሐንስ መልእክት 2 ላይ ይነግረናል። አንደኛ ዮሐንስ መልእክት 2 ቁጥር 1 ላይ እንዲህ ይላል፣ ልጆቼ ሆይ ኃጢአትን እንዳታደርጉ ይህንን እጽፍላችኋለሁ ይላል። አያችሁ፣ የሚጽፍልን ኃጢአትን እንዳናደርግ ነው። ነገር ግን ይላል ማንም ይህንን አስተውሉ፣ ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ፣ አሜን፣ ጻድቅ የሆነ ኢየሱስ ክርስቶስ ነው። ስለዚህ ክርስቶስ እራሱ ጻድቅ የሆነው ክርስቶስ የእግዚአብሔር ልጅ ጠበቃ ነው። ጠበቃ ከያዛችሁ ክርስቶስ ይሻላችኋል። የሰው ጠበቃ ጎበዝ የተባለው ጠበቃ ከኃጢአታችን ተከራክሮ ሊያወጣን አይችልም። ክርስቶስ ግን በጽድቅ የሞተልን ከኛ ኃጢአት በደል እንግዲህ በእግዚአብሔር ዘንድ ይቅርታ ደሙን በማሳየት ይቅርታ እንዲደረግልን ጠበቃ ሆኖ በእኛ ፋንታ ሊቀርብ የሚችል የእግዚአብሔር በግ ነው። ይህንን እድል ስላገኘን የእግዚአብሔር ስም የተባረከ ይሁን። እርሱም የኃጢአታችን ማስተሰረያ ነው። ለኃጢአታችን ብቻ አይደለም፣ ነገር ግን ለዓለም ሁሉ ኃጢአት እንጂ ይላል ቁጥር 2 ላይ። ስለዚህ እንኳን ለኛ ለዓለምም የሚተርፍ ነው ማለት ነው። ስለዚህ ይህንን ያህል ስለ ኃጢአትና ስለኋላ ከመለስኳችሁ እንግዲህ ዛሬ አተኩረን የምናየው ባለፈው እንግዲህ አብራርቼ ለማሳየት ሞክሬያለሁ። ማቴዎስ እንግዲህ ላይ የሚናገረውን ሐሳብ መነሻ በማድረግ ነው። እግዚአብሔርን መውደድ ይቻላል ወይ የሚለውን እውነት ጥያቄ ለመመለስ እየሞከርን ነው። እንግዲህ እግዚአብሔርን የሚወደድበት አንደኛ መንገድ አለው። እንዴት ነው የሚወደደውና ከዛ መንገድ ውስጥ ከገባን በኋላ ደግሞ ምንድን ነው የምናደርግለት የሚለው ደግሞ ሁለት የተለያዩ ሐሳቦች ናቸው። ለምሳሌ አንድ ቦታ ላይ እግዚአብሔርን ከወደዳችሁት ይላል፣ ወይም ክርስቶስ ሲናገር እኔን ከወደዳችሁ እርስ በርስ ተዋደዱ ይላል። አሁን እርስ በርስ መዋደድ ፍቅርን ማሳያ መንገድ ነው። ግን እዛ ደረጃ ከመድረሳችን በፊት በምን አይነት መንገድ ነው እግዚአብሔርን ልንወደው የምንችለው የሚለውን እንግዲህ ራሱ ክርስቶስ ይናገራል። እዛም ጋራ መልስ እየመለሰ ነው። እንግዲህ ማቴዎስ 22 ላይ መልስ የሚመልሰው ለፈሪሳዊ ነው እና ማቴዎስ 22:25 ላይ 35 ላይ ከእነርሱም አንዱ ይላል ፈሪሳዊው ሕግ አዋቂ ሊፈትነው መምህር ሆይ ከሕግ ማናይቷ ትእዛዝ ታላቅ ናት ብሎ ጠየቀው። ኢየሱስም እንዲህ አለው፣ ጌታ አምላክህን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ ውደድ። ታላቂቷና ፊተኛይቷ ትእዛዝ ይህች ናት ይላል። እንግዲህ ከዚህ የተሻለ መንገድ የለም። ይህ ነው ትእዛዙ። የእግዚአብሔርን መውደድ
እንግዲህ በፍላጎትና በስሜት ብቻ የምናደርገው ነገር ሳይሆን ትእዛዝም ነው። ማለትም ለፈለገ ነው። አለመታዘዝም ይቻላል። ሰዎች እንደፈለጉ ይኖራሉ፣ የፈለጉትን ያመልካሉ። ነገር ግን የሚያመልኩትን አምላክ እንኳን ፀሐይን የሚያመልክ ሰው ፀሐይ አምላኬ እያለ የሚያመልክ ሰው ትወዳታለህ ወይ ቢባል እንዴት አልወዳትም ይላል። ዳጎን የሚባል በድሮ ዘመን የሚያመልኩት አምላክ ነበረ። ዳጎን ዝናብ ያዘንባል ብለው ያምናሉ። ስለዚህ ይሰግዱለታል። የሚወዱትን የወለዱትን የራሳቸውን ልጆች እንኳን እንደ መስዋዕት አድርገው ለዳጎን ይሰጡት ነበር። በሰዓትም ያሳልፏቸው ነበር። ትወዱታላችሁ ሲባል አዎ ዳጎንን እንወደዋለን ይላሉ። ለምን? አምላካችን ነው ብለው ስለሚያምኑ ነው። የውሸት አምላክ እንኳን ይወደዳል፣ እንኳን የእውነተኛው አምላክ። ስለዚህ አምላኪ ነው እግዚአብሔር ብላችሁ የተቀበላችሁ ሰዎች እንኳን ደስ አላችሁ፣ ትክክለኛውን አምላክ እግዚአብሔርን በማወቃችሁ። ነገር ግን የመጀመሪያዊቷን ሕግ ሳትፈጽሙ መሞትን አትፈልጉም። እግዚአብሔር አምላክን ማየት አትፈልጉም በፊታችሁ። ያን ጊዜ በፍርድ ቀን በምትቀርቡበት ጊዜ እግዚአብሔርን እንዳልወደዳችሁ እግዚአብሔር ራሱ ቢመሰክርባችሁ በጣም ያሳዝናል። እንግዲህ ስለነኚህ ደጋግመን አይተናል። ባለፈው እንዴት ክርስቶስ እመሰክርባችኋለሁ የሚለው አገልጋዮቹን በስም እንዲያርገናል፣ በስም አጋንንት አውጥተናል፣ በስም ትንቢትን አምጥተናል የሚሉትን በእውነት ይላል ደጋግሞ አላቃችሁም ብዬ እመሰክርባችኋለሁ እናንተ አመፀኞች ይላቸዋል። አመፀኛ ግን እንደሆኑ ያውቃል። ስለዚህ በአመፃቸው እንጂ የሚያውቀው በልጅነት አይደለም። ወንድም እህቶቼ ዛሬ በልጅነታችሁ ነው መታወቅ የምትፈልጉት። ስለዚህ በልጅነታችን መታወቅ እንድንችል እግዚአብሔርን እንዲያውቀን መጀመሪያ እግዚአብሔርን እንዲመሰክርልን እውነት ነው ወደውኛል እንደሚል ስለ ድንግልት ማርያም ሲናገር በጣም ይገርመኛል። በዓለም ሁሉ ይላል እግዚአብሔር እኮ ነው የመሰከረላት፣ እንዳንቺ አይነት ጻድቅ አልተገኘም። በጣም ነው የሚገርመው። እንዳንቺ ያለ ብፁዕ የሆነች ሴት የለችም ተባለች። ዛሬ ወንድምና እህቶቼ እግዚአብሔር ሊመሰክርልን ያስፈልጋል። ሰው መልካም የሚለው ሰው ኃጢአተኛ ሆኖ ክፉ ሆኖ ሰው ገዳይ ሆኖ እናገኘዋለን። እግዚአብሔር ግን ከዚህ ይጠብቃችሁ። ስለዚህ እግዚአብሔርን ለመውደድ ምን ማድረግ አለብን የሚለውን ስናየው እግዚአብሔር የሚወደድበት መንገድ በመጀመሪያ በፍጹም ልብ ነው። ከዛ ደግሞ በፍጹም ነፍስ፣ ከዛም ደግሞ በፍጹም ሐሳብ ነው። ስለዚህ እንግዲህ ነፍስና ሐሳብ ወደሚለው ከመምጣታችን በፊት ዛሬ የምናያት በአጭሩ ለማየት እንሞክራለን። ልብን ነው እንግዲህ ዛሬ ጊዜ ወስደን ልንረዳው በምንችለው መንገድ ለመረዳት ምን ሞክረው እንግዲህ ልብ ምን ማለት ነው የሚለውን ለማየት እንሞክራለን። እንግዲህ ያው በመጀመሪያው ደረጃ ልብ የሚለውን ሐሳብ ስናይ እቺ ልብ ምትመታዋን ድም የምትለዋን የልባችሁ ምት ያለባትን እንደምታዘዋውሯን ልብ ለማለት እንዳልፈለገ ወንድም እህቶቼ እንደተረዳችሁ ተስፋ አደርጋለሁ። ልብ የሚለውን ቃል መጽሐፍ ቅዱስ የሚተረጉመው መንፈሳዊ ማንነታችንን ነው። መንፈሳዊነትን ነው የሚገልጠው እንጂ ልብ የምንተነፍስባት አየር የምትልክልን ልብ ደም የምትመታልን ልብ ሳትሆን በእውነት መንፈሳዊ ማንነታችን የያዘው ስሜታችን በሷ ውስጥ የሚገኘው ፍላጎታችን በሷ ውስጥ የሚገኘው እንዲሁም ደግሞ በፈቃዳችንን የያዘችው ይህቺ ውስጣችን ያለችው ማንነታችን ልብ በሚለው ሐሳብ ይገልጣታል። ስለዚህ ወንድም እህቶቼ መረዳት ያለብን ይህንን ነው። ለዚህ ነው ወንድም እህቶቼ ልባችንን መጋረድ ያለብን። በጣም አርገን መፈተሽ አለብን። ማይሆኑ ነገሮች በሕይወታችን ሲያልፉ ዝም እያልን በልባችን ማስቆም እየተገባን ግን የምናሳልፋቸው ነገሮች ኋላ ላይ ዋጋ ያስከፍሉናል፣ ያዋርዱናል። እውነቴን ነው ምላችሁ። ብዙ አገልጋዮች ትልቅ ደረጃ ላይ ከደረሱ በኋላ እየተዋረዱና እየወደቁ ያሉት ምክንያቱም በድሮ በወጣትነታቸው መሪ ባልነበሩበት ጊዜ ልባቸውን ስላልፈተሹ ነው፣ ስላልጠበቋት ነው። በጣም ምሳሌ ላይ በጣም ያስረዳዋል። ምሳሌ 4:23 ላይ አጥብቀ ልብህን ጠብቅ ይላል። አጥብቀ ልብህን ጠብቅ ለምን ሲባል የሕይወት መውጫ ከእርሷ ነውና ይላል 23 ላይ። ወንድም እህቶቼ በጣም ልትጠነቀቁበት የሚገባ ጉዳይ ነው። ልባችሁን ጋርድ ወይም ደግሞ የሚጠብቅ እንግዲህ ለቤቶቻችን ጠባቂዎች፣ ዘበኞች እንዳሉ ለልባችንም እንዲሁ ጠባቂና ዘበኛ ያስፈልገናል። መጠበቅ አለብን። እኔ ሰዎች በቀላሉ
ሲቀያየሩ፣ ልባቸው ሲቀየር እናያለን። ሐሳባቸው መልካም የነበሩ ማንነታቸው ደግ የነበሩ ሰዎች ሲቀየሩ እናያለን። በምን ምክንያት ሲባል በውጭ በሚደርስባቸው ሁኔታ፣ ሰዎች በሚያደርጓቸው በሚያሳልፏቸው ሁኔታ፣ ኑሮ ከበድ ባለ ጊዜ ሰዎች ሲቀይራቸው እናያለን። አካባቢ እንኳን ሰው ሲቀየር አይቻለሁ። እኔ አሁን የምኖርባት ከተማ ከሀገር ቤት ወጣ ብዬ ስለሆነ እዚህ ሀገር ሰዎች ሲመጡ ሲቀላቀሉ ባህሪያቸው የመጀመሪያ የነበረውና በኋላ የሚሆነው ለየት ሲል እናያለን። አለባበስ እንኳን ሰው ይቀይራል። ቀሚስ የሚለብሱ የነበሩ እህቶቻችን ወደ ሱሪ ሲሄዱ አይተናል አደለ? ባህሪያቸው በጣም ደፋር የነበሩ ሰዎች እዚህ ሀገር መጥተው ሰዎች ተቀባይነትን ሲያጡ ያ ደፋር የነበረው የመጀመሪያ 2 ሳምንት ያየነው ሰው በሶስተኛው ሳምንት ስታዩት ትንሽ ኮንፊደንሱ ዝቅ እያለ ይመጣል። ኑሮ ሲከብድ ሰዎች የመቀየር ነገር አለባቸው። ክፋትን ሲያዩ ደግነታቸውን እየጠዉ ወደ ክፋት የመቀላቀል ሁኔታው ቀላል ሆኖ ስለሚያገኘው ሰዎች ወደዛ አይነት ነገር ይሄዳሉ። ክፉ የሚያደርግብንን ክፉ አድርጎ መመለስ ባህራዊ ተፈጥሯችን ነው። ቀላል ነገር ነው። ስለዚህ ወደዛው ሪቨርት ወደ ማድረግ ወደ መቀየር ወደ ድሮ ማንነት አዳማዊው ማንነት ያልተቀየረው ማንነት ወደዛው መመለስን ስናሳይ ይህ ምን ማለትን ያሳያል? ነፍሳችንን እየጠበቅን እንዳልሆንን አንድ ወንድሜ ሲናገር ለሌላው ወንድም ምን አለው? ወንድም ያለው መልካም ነህ፣ ግን ይችን መልካምነትን ጠብቃት አለው። በጣም ጥሩ ልብ አለ፣ ግን ጠብቀው። ለምን? ነጣቂ ስላለ፣ ሰይጣን አለ፣ ክፉ ሰዎች አሉ። ስለዚህ እግዚአብሔርን የሚያከብር ማንነታችንን ስለማይፈልጉ ይነጥቁናል። እንዳትነጠቁ ወንድምና እህቶቼ በዚህ ላይ ጥንቃቄ ማድረግን ይፈልጋል። እንግዲህ ይህንን በማሳሰብ ነው ምነግራችሁ። እንዴት አድርጌ እርግጥ አድርጌ መናገር እንደምችል አላቅም። በጣም ወሳኝ የሆነ ጉዳይ ነው። ልብን መጠበቅ እንግዲህ ልብን መጠበቅ ወሳኝነቱን ለማሳየት በጣም እየሞከርኩ ነው። ምክንያቱም የእናንተ ዓላማችሁ እግዚአብሔር አምላክን በሙሉ ልባችሁ መውደድን ፍላጎት ስላላችሁ በማሰብ ነው። ግን ይሄ ልብ በጣም ወሳኝ የሆነ ነገር ነው። ልብ ምን ማለት እንደሆነ እንግዲህ በሰፊው ለማየት ሞክረናል። በሂብሩ ሌቪ የሚለውን ቃል ይጠቀምበታል። እንግዲህ ሐሳቡን ተረድታችሁኛል ብዬ አስባለሁ። አንድ ብቻ የመጨረሻ ምሳሌና ከእግዚአብሔር ቃል አንድ ጥቅስ አንብቤላችሁ ለመጨረስ እሞክራለሁ። እንግዲህ በጣም የልብን ከባድነት የተማርኩበት አንድ ጥሩ አጋጣሚ ምንድን ነው? በምኖርበት ከተማ ውስጥ በእግዚአብሔርን እንግዲህ ባስቀመጠኝና በተሰጠኝ ድል መሰረት እግዚአብሔርን ለማገልገል እሞክራለሁ እና በማገለግልበት ጊዜ ያስተዋልኩትና በሰዎች ሕይወትም ላይ ያየሁት ምንድን ነው? ሰዎች ልባቸውን ካልሰጡን በስተቀር እኛ በእነሱ ሕይወት ላይ ልናመጣ የምንሞክረውን መልካም የሆነ ውጤት ማምጣት እንደማይቻል ነው ያስተዋልኩት። የብዙ ዓመት ልምድ ነው እንግዲህ ይህንን እውቀት የሰጠኝ የእግዚአብሔር ቃል የሚደግፈው ሐሳብ ነው። ለምንድን ነው ብትሉኝ በብዙ ጊዜ እኔ እንደው እንግዲህ እንደ ባህሪም ሊሆን ይችላል እንደ እውቀትም ሊሆን ይችላል ሰው ልጅ መሻሻል ይችላል የሚለውን እምነት አለኝና ራሴንም ደግሞ ለማሻሻል በጣም የምተጋ ሰው ነኝ። በዚህም ምክንያት ሰዎች ሲሳሳቱ ሳይ ለማረም ከመፍጠን ወደኋላ እማልል ሰው ነኝ እና እንግዲህ በዚህ ምክንያት ብዙ ሰዎችን ለማስተካከል እሞክራለሁ፣ ቀኝ ግራውን ለማሳየት እሞክራለሁ። በዚህ መሃል ግን የተማርኩት ነገር ምንድን ነው? ሰዎች ልባቸውን ክፍት ካላረጉ የኔ ጥረትና ልፋት ዋጋ እንደሌለው እንደውም ከነኚህ ከመወዳቸው ወንድምና እህቶቼ ጋራ ቁራኛን እንደፈጠረብኝ ጥልን እንደፈጠረብኝ እንደውም የነበረንን ህብረት ሊያበላሽ እንደሞከረ ነው ያስተዋልኩት። ምክንያቱም የኔ ምክርና የኔ ሰዎች እንዲሻሻሉ የመፈለግ ፍላጎቱ መልካም ሆኖ ሳለ ግን የሰዎች ደግሞ የደረሱበት የመቀበል አቅማቸው ከፍተኛ ካልሆነ በጣም አስቸጋሪ ነው የሚሆነው። በጣም አስቸጋሪ ነው የሚሆነው። ስለዚህ በጣም በሚገርም ሁኔታ ሰዎች ምሰጣቸውን ምክር መጥተው የሚቃወሙኝ ሰዎች የሉም። ሰው ሲዋሻ አይቼ ነው ሄጄ ወንድሜ ውሸት ልክ አይደለም ምለው፣ ወይ ሲሳደብ አይቼ ስድብ ባለፈው እንዲተሳደብ ከዛም በፊት እንዲያረግ ከዛም በፊት እንዲያረግ ወንድሞችን በጣም ትናገራለህ ወይ ታማለህ። ስታማ አይቻለሁ ወንድሜ ማስተካከል አለብህ ወይ እህቴ ማስተካከል አለብሽ ብዬ በማቀርብበት
የክስ እንግዲህ ክስ ብትሉትም ለውጥ ለማምጣት የኃጢአትን ድክመት በሰዎች ዘንድ በምገልጥበት ጊዜ የሚመጣልኝ ምላሽ ምንድን ነው? ያልከኝ ልክ አይደለም፣ ይህንን ኃጢአት አልሰራሁም ሳይሆን ለምን ትለኛለህ? ለምን ኃጢአቴን ታሳየኛለህ? ወይም አነጋገርህ ከባድ ነው፣ ለምንድን ነው አስጨነከኝ አይነት አባባል ነው በብዙ ጊዜ የማገኘው። ከሰውን ፊት የምረዳው ይህንን ነው እና ብዙ ልፋት ብለፋም እንደውም ያመጣው ውጤት ግን አነስተኛ ሆኖ ነው ያገኘሁት። በጣም ይገርማል። በጣም አተኩሬ የምሰራው ምንድነው የምንሰራው ስራ ለውጥን ሊያመጣ ይችላል የሚል እምነት አለኝ። እውነት ለውጥን ታመጣለች የሚል እምነት ስለነበረኝ ነው እውነት ላይ በጣም ዋጋ እሰጣት ነበረ። ለዚህ ነው እንግዲህ እህትና ወንድሞቼ ለመርዳት እየተሯሯጥኩ የነበረው። ነገር ግን አሁን የተገነዘብኩት ነገር እንኳን እኔ ተራ ሰው አይደለሁም። እኔም በራሴ ብዙ ስህተቶች አሉኝ። ገና እያደግኩ ያለሁኝ ወጣት ነኝ። ነገር ግን ከኔ በላይ የሆነው የምወደው አምላኬ ጌታዬ ክርስቶስ ኢየሱስ እንኳን በምድር ላይ በኖረ ዘመን ብዙዎችን ለመቀየርና ለማስተካከል የሞከረውን ሙከራ እውነትን ይዞ እንደውም እውነቱ እሱን እስከ ማስገደል አስደርሶታል። ለፈሪሳውያን የሚመክራቸው የሚያስተምራቸው ትምህርት ሕዝቡ እንኳን የሚናገረውን ትምህርት በሰሙ ጊዜ አስጨናቂ ነው እያሉ ጥለውት ይሄዱ ነበር። ስለዚህ ኢየሱስ ክርስቶስ ራሱን ሰዎች የሚገፉት ከሆነ እውነትን እየነገራቸው መልካም ምክርን እየመከራቸው ሰዎች የማይቀበሉ ከሆነ ታዲያ እኔን እንዴት ይቀበሉኛል ወደሚለው ድምዳሜ ነው የመጣሁት። ስለዚህ የሰው ልጅ ምክሩ ጥሩ ሆኖ ሳለ ክርስቶስ የሰጠው እንግዲህ እውነትና ተስፋና እድገትና የዘላለምን ሕይወት ከዚህ የተሻለ ነገር ሰው ለሌላ ሰው ሊሰጥ አይችልም። ስለዚህ ይህንን እንኳን ወሳኝ የሆነ የሕይወት መሪ ሰዎች ሊቀበሉት ፈቃደኛ ካልሆኑ በምድር ላይ በምንኖርበት መንገድማ አንዳንድ ተራ ነገሮችን ወንድሜ መኪና ስትነዳ ወይ ሲት ቤልት እሰር የሚባለውን ተራ ምክርማ ሰው አልሰማም። ማነህ አንተ ለእኔ የምትነግረኝ በእኔ መኪና የሚልን አንዳንድ ሰዎችን ሊገርሙን አይገባም። እውነቴን ነው ምላችሁ፣ ብዙ ስላሳለፍኩኝ ነው። ይገርመኝ ነበር። እንዴ ለሱ በማሰቤ እሱ እኔ ላይ ይናደዳል እንዴ? ለሱ ስላልኩኝ እሱ እኮ አደጋ ቢደርስበት እንዲተርፍ ነበረ ብልም ነገሩ ተገልብጦ ግን ወደ ንዴትና እንደውም ማነህ አንተ ለእኔ የምትነግረኝ ወደሚለው ማንነት ገብቷል። ስለዚህ ይህንን እንዳስተውል ያደረገኝ ምንድን ነው? ምክሩና እውነቱ ወሳኝነት እንዳለው ሆኖ በሌላኛው ዙሪያ ግን ግማሹን እውነት የያዘው ደግሞ የሰውየው ልብ ነው። ስለዚህ ወንድምና እህቶቼ የልብ አደገኛነትን አያችሁት? የሰው ልብ ከጠነከረና ማይሰማ ከሆነ መልካሙን እንኳን ሐሳብ እየነገራችሁት ጠላትነትን ነው የምታፈሩት። ስለዚህ ይህ በጣም ወሳኝ የሆነ ዕውቀት ነው። ይህንን ዕውቀት ያላዙ ብዙ ሰዎች ጠፍተዋል። ይህንንም ጥፋት እንዳይጠፉ በማሰብ ነው እንግዲህ ክርስቶስ ሲያስተምራቸው የነበረው። ክርስቶስ ለሐዋርያቶቹ በሚገርም ሁኔታ ለሕዝቡ በምሳሌ ለነሱ ግን ምሳሌውን ራሱ በመግለጥ እያስተማራቸው ይገኛል። ስለዚህ ችን እስኪ አጭር ቃል እንያትና አጭር እንኳን ለማለት ትንሽ ይከብዳል። ከ1 እስከ 23 ናት፣ ግን ውስጡ የያዘው ዕውቀት በጣም የሚገርም ነው። ማቴዎስ ወንጌል 13 ከ1 ጀምሮ እንዲህ ይላል። በዚያን ቀን ኢየሱስ ከቤት ወጥቶ በባህር አጠገብ ተቀመጠ። እርሱም በታንኳይቷ ገብቶ እስኪቀመጥ ድረስ ብዙ ሰዎች ወደ እሱ ተሰበሰቡ። ሕዝቡም ሁሉ በወደቡ ቆመው ነበር። በምሳሌም ብዙ ነገራቸው። በምሳሌ ብዙ ነገራቸው። እንዲህም አላቸው፣ እነሆ ዘሪ ሊዘራ ወጣ። እርሱም ሲዘራ አንዳንዱን በመንገድ ዳር ወደቀ፣ ወፎችም መጥተው በሉት። ሌላውም ብዙ መሬት በሌለበት በጭንጫ ላይ ወደቀ። ጥልቅ መሬትም ስለሆነ ወዲያው በቀለ። ፀሐይ በወጣ ጊዜ ግን ጠወለገ፣ ስርም ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾህም ወጣና አነቀው። ሌላውም በመልካም መሬት ወደቀ፣ አንዱም 100 አንዱም 60 አንዱም 30 ፍሬ ሰጠ። የሚሰማ ጆሮ ያለው ይስማ። ደቀ መዛሙርቱም ቀርበው ስለምን በምሳሌ ተነግራችኋለህ አሉት። እርሱም መልሶ እንዲህ አላቸው፣ ለእናንተ
ለማን? ለእናንተ። ምክንያቱም ለምን? ልባቸውን የከፈቱ ስለሆኑ እኮ ነው። ለእናንተ የመንግሥተ ሰማያትን ምስጢር ማወቅ ተሰጥቷችኋል፣ ለእነርሱ ግን አልተሰጣቸውም። ይህንን አሁን ያስረዳናል ለምን እንዳልተሰጣቸው። ይኸው ላለው ግን ምን ይሆናል ይላል? ይሰጠዋልና ይበዛለትማል። ለሌለውሳ ግን ያው ያለው እንኳን ይወሰድበታል። ስለዚህ እያዩ ስለማያዩ፣ እየሰሙ ስለማይሰሙ፣ ስለማያስተውሉም በምሳሌ እነግራችኋለሁ። መስማትስ ትሰማላችሁና አታስተውሉም፣ ማየትም ታያላችሁና አትመለከቱም። በዓይናቸው እንዳያዩ፣ በጆሮአቸውም እንዳይሰሙ፣ በልባቸውም እንዳያስተውሉ፣ ተመልሰውም እንዳልፈውሳቸው የዚህ ሕዝብ ልብ ደንድኗልና፣ ጆሮአቸውም ደንቁሯል፣ ዓይናቸውም ጨፍነዋል የሚል የኢሳይያስ ትንቢት በእነርሱ ይፈጸማል ይላል። በጣም የሚገርም ነው ወንድምና እህቶቼ። እንግዲህ ክርስቶስ እንኳን በምሳሌ የሚነግራቸው ለምንድን ነው የሚለውን ስናይ በልባቸው እንዳያስተውሉ የሚያደርጋቸው የዚህ ሕዝብ ልብ ደንዳና ነውና ይላል። ደንዳና። ወንድም እህቶቼ ደንዳኖች አንሁን፣ አንደንድን። ካለዛ እውነቱን ራሱ ብንሰማ ስለማያድነን እውነቱም አይነገረንም። በምሳሌ ነበር የሚያስረዳቸው ልባቸው ስለደነደነ። ከዚህ ግን እግዚአብሔር ይጠብቀን፣ ይሰውረን። ይኸው ለእነሱ ግን ልባቸውን ላላደነደኑት ምሳሌውን ያስረዳቸው ጀመር። የእናንተ ግን ዓይኖች ስለሚያዩ ጆሮአችሁም ስለሚሰሙ ብፁዓን ናችሁ። እውነት እላችኋለሁ ብዙዎች ነቢያትና ጻድቃን የምታዩትን ሊያዩ ተመኝተው አላዩም፣ የምትሰሙትንም ሊሰሙ ተመኝተው አልሰሙም። እንግዲህ እናንተ የዘሪውን ምሳሌ ስሙ እያለ ያስረዳቸዋል። በጣም ነው የሚገርመው። እንግዲህ ልቡን ለከፈተ ሰው ራሱ ክርስቶስ ያስተምራቸዋል። ስለዚህ ዛሬም ይህ ትምህርት ለእኛ ቀርቶልናል። እህቴ ወንድሜ ስሚ፣ ራሴም የልጅ ባሪያ ስማ እያልኩ እየተናገርኩት ነው። እንግዲህ 19 እንዲህ ይላል፣ የመንግሥት ቃል ሰምቶ በማያስተውለው ሁሉ ክፉ ይመጣል፣ በልቡ የተዘራውንም ይነጥቀዋል። በመንገድ ዳር የተዘራው ይህ ነው ይላል። እንግዲህ በጣም ነው የሚገርመው ወንድም እህቶቼ፣ የተዘራባቸው ሰዎች ልባቸው ምን ስለሆነ የማያስተውል ስለሆነ ራሱ ሰይጣን ተፈቅዶለታል ምን እንዲያደርግ? ይህ ክፉ መጥቶ የተዘራውን ይነጥቃል ይላል። እንዲነጥቃችሁ ተፈቅዶለታል። ምን ከሆናችሁ? የማታስተውሉ ከሆነ። ይህንን የምነግራችሁን የእግዚአብሔር ቃል የማታስተውሉ ከሆነ ወንድሞቼ፣ ለማስተዋል አንዳንዴ ደጋግመን መስማት ሊኖርብን ይችላል። ቃሉን በደንብ ማንበብ ሊኖርብን ይችላል። ዳዊት እንደሚናገረው ቀኑን በሙሉ ይላል ቃልህን አስበዋለሁ፣ አዋህደዋለሁ። በእንግሊዝኛ ቃሉ እንደውም ሜዲቴት ይለዋል። ማሰላሰል ማለት ነው። የእግዚአብሔርን ቃል በቀን ልናሰላስለው ይገባናል። ኦኬ፣ ሁለተኛው ግሩፖቹ ደግሞ በ20 ላይ በጭንጫ ላይ የተዘራው ይህ ቃሉን ሰምቶ ወዲያው በደስታ የሚቀበለው ነው። ነገር ግን ለጊዜው ነው እንጂ በእርሱ ስር የለውም። በቃሉ ምክንያትም መከራ ወይም ስደት በሆነ ጊዜ ወዲያው ይሰናከላል። ለምን? ስር የለውም። ስር መሰረት የለውም። ለጊዜው ነው። ሲሰማ ዛሬ እኮ የተማርኩት ትምህርት፣ ዛሬ እኮ ያስተማረን አስተማሪ፣ ዛሬ የመጣው መልእክት ይላል። የእግዚአብሔርን ድምፅ እኮ ነው ያስተላለፈው ይላል። ነገር ግን ጊዜያዊ ደስታ ነው፣ ጊዜያዊ ነው። ነገር ግን መከራ በመጣ ጊዜ፣ ስር ስለሌለው ስደት በመጣ ጊዜ፣ መዋሸት ካለበት ይዋሻል፣ ማጭበርበር ካለበት ዕቃውን ለመቀበል ጉቦ መስጠት ካለበት ይሰጣል። ኑሮ ነው ይላል። ምን እናድርግ ይላል። ዘመኑ ነው ይላል። ምን አይነት ነው ይሄ ሲባል መከራና ችግር ሲመጣ እና ምን ልሁን ይላል። እውነት ነው። ምን መሆን ይቻላል? አንተ ወይ ከፍ ማለት አለብህ፣ ወይ አንተ ደግሞ ተርበህ አንተ ተቸግረህ ሌላው ከፍ ማለት አለበት። ያ ሌላው ማን ነው? እግዚአብሔር ነው። ወይ አንተ እግዚአብሔር ትሆናለህ፣ ወይ እግዚአብሔርን ታመልካለህ። ሰው ስለሆንክ አንተ ምን አለ ወንድሜ፣ ምን አለ እህቴ፣ ምን አለ እኔ ብወድቅ፣ እኔ ብከስር፣ እኔ ዝቅ ብል፣ እግዚአብሔር ግን ከፍ ቢል። ምክንያቱም ይህ ነው የእግዚአብሔር ዓላማ። ይህንን ግን እንኳን ስናገር ለመቀበል የሚከብዳችሁ ብዙዎች አላችሁ። ይህንን ስል ከራሴ ጀምሮ ነው። ልባችን ካልተለወጠ ለእግዚአብሔር ዋጋ መክፈልን ምንፈልገው ነገር አይደለም።
አይደለም። እግዚአብሔር እንዲባርክ እንዲረዳን እንዲሰጠን እንጸልያለን። አርግልኝ ነው። እስከ ዛሬ ከራስ ወዳድነት አልወጣንም። እንደዚህ አይነት ሰዎች ለዚህ ነው ዘር ማይበቅልባቸው ልባቸው፣ ምክንያቱም ከችግር ጋር የተያያዘ ነው። መከራ በመጣ ጊዜ ስር ስለሌላቸው ጥለው ይሄዳሉ። እንግዲህ ደግሞ በሶስተኛው ያስቀመጣቸውን ደግሞ እነኝን ህብረተሰቦች እንመልከት። እነኝህ ደግሞ በቁጥር 22 ላይ ይገኛሉ። በእሾህ መካከል የተዘራውም ይህ ቃሉን የሚሰማ ነው። የዚህ ዓለም ሐሳብና የባለጠግነት መታለል ቃሉን ያንቃል፣ የማያፈራም ይሆናል ይላል። ወንድም እህቶቼ፣ እነኚህ ደግሞ ተሸዋጅ ምንላቸው በዚህ ዓለም የባለጠግነት መታለል ቃሉን ያንቃል ይላል። በመታለል ነው፣ ይሸወዳሉ። የዓለም ነገር ያምላቸዋል። ይህንን ጊዜያዊ ደስታ ያሳድዳሉ። እንግዲህ ለጊዜው በሚገኘው ሴሰኝነት ቢሆን መጠጥ ቢሆን ብር ቢሆን ለጊዜው በሚያመጣው ደስታ እሱን ለማግኘት በሚሮጡ ጊዜ እሁድ ቀን ቢሆን ሮብ ቀን ቢሆን ሰኞ ቀን ቢሆን ማክሰኞም ይሁን ሐሙስ፣ አርብ፣ ቅዳሜ የትኛውም ቀን ቢሆን የሰሙትን የእግዚአብሔር ቃል ከልባቸው ይጠፋባቸዋል። የሰሙትን አሜን እልልልል ብለው የተቀበሉትን የእግዚአብሔር ቃል ከልባቸው ይጠፋል፣ ይሰረቃሉ። ሰው ልጅ እንዴት የእግዚአብሔርን ቃል ከሱ ከራሱ ከልቡ ይሰረቃል? ምክንያቱም በዚህ ዓለም ሐሳብ የተወሰዱ ናቸው። ተድላን ፈላጊዎች ናቸው። ሀብትን ፈላጊዎች ናቸው። ምቾትን አሳዳጆች ናቸው። ወንድም እህቶቼ ከዚህ መራቅ አለብን። ተድላን ከማሳደድ ከእግዚአብሔር አይበልጥም። እውነት ነው። ማናችንም ቢሆን በመልካም ሕይወት መኖር እንፈልጋለን። መልካም ሕይወትን እንፈልጋለን። እኔ እንኳን ከሀገሬ ተሰድጄ የወጣሁት መልካም የሆነውን ነገር ለማግኘት ነው። ሰው እንዴት ይሰራል ልል አልችልም። ለምን መልካሙን ይመኛል ልል አልችልም። ለምን በጥሩ አልጋ ላይ ተኛ እንዴት ይባላል። ነገር ግን ከእግዚአብሔር ይህ ፍላጎት ሊበልጥብን አይገባም። ሀብት የምናገኘው ዋሽተን ከሆነ ይቅርብን። ጉቦ ሰጥተን ከሆነ ይቅርብን። ተሳድበን አጭበርብረን ክፉ አድርገን ከሆነ ይቅርብን። ወንድሞቼ ይቅርብን። ኃጢአት የእግዚአብሔርን መንገድ አትሰራምና። ስለዚህ እነኚህን 3 አይነት ህብረተሰቦች አይተናል። በመጨረሻው ግን ክርስቶስ የሚያስቀምጣቸው ህብረተሰቦች በቁጥር 23 ላይ ይገኛሉ። በመልካም መሬት ይለዋል። ይህንን በመልካም መሬት የሚለው የእናንተን ልብ ያሳያል። በመልካም ልብ በሚለው ልናስቀምጠው እንችላለን። የተዘራውም ይህ ቃሉን ሰምቶ የሚያስተውል አሜን፣ ማስተዋል ያለው ሰው ነው። አስተውሉ፣ እርሱም ፍሬ ያፈራል። አሜን። አንዱም 100 አንዱም 60 አንዱም 30 ያደርጋል። አየህ፣ ሁላችንም ተመሳሳይ ፍሬ ላናፈራ እንችላለን። ነገር ግን ፍሬዎች አፍሪ ነን። ምን አይነት ስንሆን? አስተዋይ ስንሆን፣ ለቃሉ ታዛዥ ስንሆን፣ ወደ መልካም ልብ ሲኖረን። መልካም መሬት የሚለው መልካም ልብን ያሳያል። ወንድም እህቶች፣ ልባችሁን ካልከፈታችሁ የሰውን ምክር የእግዚአብሔርን ቃል ልትሰሙ አትችሉም። ስለዚህ ዛሬ እንግዲህ እግዚአብሔርን መውደድ የሚፈልግ ሰው መጀመሪያ ልቡን ሊያድሰው ያስፈልጋል። መልካምን ልብ ስጠኝ ብሎ ወንድማችን ዳዊት በዘመኑ እንደጸለየ ዛሬም ወንድሞቼ እህቶቼ ከኔ እንጀምሬ እስከ እናንተ ድረስ መልካምን ልብ ስጠኝ እያልን በእግዚአብሔር ፊት ልናለቅስ ይገባናል። ምክንያቱም ልብ በቀላሉ ሊታለል የሚችል ነገር ነው። በቀላሉ መጽሐፉ እንዳሳየን በዓለም ደስታ ሊታለል የሚችል ነው። ወይም ደግሞ በችግር በመጣ ጊዜ ክህደትን ልንፈጥር የሚችል ልብ ይዘን ነው የምንዞረው። ስር ስለሌለን ወንድም እህቶች ይህ ነገር በእኛ እንዳይደርስብን ቃሉን ሰምቶ ወዲያው ደግሞ በደስታ የሚቀበለው ሆነን ነገር ግን ከጊዜው አንጻር ግን ጥለነው የምንሄድ እንዳንሆን እግዚአብሔር ራሱ ይጠብቀን እላለሁ። ስለዚህ ዛሬ እንግዲህ ያየነው እግዚአብሔርን ለመውደድ በሙሉ ልብ፣ በሙሉ ሐሳብ፣ በሙሉ ነፍስ የሚለውን ቃል ለመተርጎም ዛሬ ነፍስ ልብና ያየናት እንግዲህ በልባችን እግዚአብሔርን የምንወድ ሰዎች እንድንሆን ሙሉ ልባችንን መስጠት እንድንችል እግዚአብሔር ይርዳን። እንግዲህ 2 ዋና ዋና ሐሳቦችን አይተናል። ከኃጢአት መራቅ እንዲሁም ደግሞ መራቅ የምንችለው በእግዚአብሔር ጸጋ እንደሆነ ተወያይተናል። ሁለተኛው ደግሞ ሐሳብ ልባችንን መጠበቅ ነው። ነገሮች በከፉ ጊዜ፣ ነገሮች መጥፎ በሆኑበት ጊዜ፣ ሀገር በቀየርን ጊዜ፣ ወዳጅ ጠላት በሆነበት ጊዜ እኛም ተቀየርን ጠላት መሆን የለብንም። ልባችንን ማንጠብቃት ከሆነ፣ ልባችንን ለዓለም ምንሰጥ ከሆነ፣ ልባችንን ለተድላ ምንሰጥ ከሆነ፣ በመከራ ጊዜ ምንቦረቆቅ ከሆነ፣ ምንል ከሆነ ወንድም እህቶቼ ልባችን እግዚአብሔርን ሊወደው አይችልምና ከዚህ እንድትጠነቀቁ አሳስባለሁ። ወዳችኋለሁ። ጌታ እንግዲህ ይርዳን።
ሁላችንንም ማስተዋልና ጥበብ ይስጠን። የዛሬውን መልካም የሆነችውን የእግዚአብሔር ቃል እንግዲህ ተወያይተናል። በሚቀጥለው ጊዜ እስከምንገናኝ መልካም ሳምንት ይሁንላችሁ እያልኩኝ እንግዲህ እሰናበታለሁ። መልካም ጊዜ። የእናንተው ልጅ ባሪያ ነኝ። ባሪያው ፖድካስት